ኢትዮጵያውያን እንዴት ናችሁ? ከሀገር ከወጣው በኋላ የታዘብኩትን ነገር ለእናንተም ይጠቅማል ብዬ ነው ነግራችሁ። ልጆቻችሁን ወደ ውጭ ሀገር ልካችሁ የምታስተምሩ ወር ለመላክ ያሰባችሁ እናንተ መታችሁ ልጆቻችሁን ለማስተማር ወር ለመማር ብቻ ከሀገር ወጥቶ ያው ሰክሰስፉል ሆናለሁ ብሎ ነው አይደል የሚመጣው። ሲመጣ ግን ከመምጣታችን በፊት ራሳችን ላይ ብዙ መስራት ያለብን ነገር አለ። ወር ልጆቻችንን ከመላካችን በፊት ምናልባት ዲግሪ ስላለን ማስተርስ ስላለን እዚህ መተን ሰክሰስፉል እንሆናለን ብለን አስበን ሊሆን ይችላል። ግን having a degree and masters will not make a full picture። እዚህ ስራ ላይ ስራ ሲቀጥሯችሁ እንደ ሪኳየርመንት የሚያስቀምጧቸው ነገሮች አሉ። እኛ አቴንሽን ማንሰጣቸው ያ ምንድነው? ሶሻል ስኪል፣ ኢንተርፐርሰናል ስኪል፣ ኮሚኒኬሽን ስኪል፣ የድራይቪንግ ላይሰንስ ማውጣት፣ እንደገና ትራንስፈረብል ስኪል እዛ እያላችሁ ኢትዮጵያ እያላችሁ ለምትሰሩበት መስሪያ ቤት ምን አይነት አስተዋጽኦ አድርጋችኋል? ምን ፕሮፊት አምጥታችኋል? ፕሮሞሽን አሁን ለምሳሌ እኔ ላስት ታይም የሰራውበት መስሪያ ቤት 14 አመት ሰርቻለሁ ኢትዮጵያ እያለሁ እና እዛ ላይ በ14 አመት በ13 አመት ውስጥ ምን ያህል ፕሮሞሽን አለሽ? ምን ያህል ፕሮሞት ተደርገሻል? እና ዲጋውት የሚያደርጉበት የእናንተን ማንነት ውስጣችሁን ዲጋውት የሚያደርጉበት ሪኳየርመንቶች አላቸው። ሳይኮሜትሪክ አናሊሲስ ይሰራሉ እዚህ እና እኔ በጣም ኮሚኒኬሽን አለኝ እኔ ጥሩ ኢንተርፐርሰናል ስኪል አለኝ ብዬ ባወራሁት ብቻ አይቀበሉኝም። ሳይኮሜትሪክ አናሊሲስ ሲሰሩ ያገኙታል የኔን ማንነት። ልጆቻችን ላይ ፍሮም ደ ቢግኒንግ መስራት አለብን። ኢትዮጵያ ላይ ያው ልጆቻችንን ድብቅ ሽሽግ አድርገን አይደል የምናሳድገው። ላይክ ወጥተው ይሄ እንደዚህ ሲያወሩ ራሱ እኮ እንከለክላለን አይደል። ብዙ ሶሻል ኢንጌጅመንታችን ጠንካራ አይደለም። መርጅ ማድረግ አንችልም። ሌሎች አለማት ላይ ስንመጣ እንትን ይሄ መርጅ አድርጎ መኖር አንችልም ከሰው ጋር እኛ ከሚመስል ሰው ጋር ነው እንጂ ከየትኛውም ሰው ጋር ላይክ ብሌንድን ማድረግ አንችልም። እዛ ላይ በደንብ መስራት አለብን። ትምህርት ቤት አምጥተን እዚህ ከኢትዮጵያ አምጥተን ትምህርት ቤት ስናስገባቸው ልጆቹ በጣም የሚቸገሩት በሱ ላይ ነው። ከሰው ጋር ብሌንድ ማድረግ ይቸገራሉ። we need to work on this communication skill, social skill, interpersonal skill የምንላቸው ነገሮች ላይ በደንብ መስራት አለብን። እንደገና ክሪቲሲዝምን መቀበል እሱ ላይ መስራት አለብን። ዘራፍ ነው የምንለው እኛ አሁን ክሪቲሳይዝ ስንደረግ አይደል። ግን ክሪቲሳይዝ መደረግ ራሳችንን ላይክ አፕግሬድ እንድናደርግ የሚያደርገን አንድ ትልቁ እንትን ነው። እና እኔ አሁን ባለውበት አካባቢ አሜሪካን ሀገር ስፔሻሊ አሁን ትራምፕ ከመጣ በኋላ ማየው ነው። ምክንያቱም አም ላይክ ሰርቺንግ ፎር አ ጆብ ላይክ በደንብ የጆብ ማርኬቱን እያየሁት ነው። እና እንትን አድርጓል ስኪል ላይ ብዙ አተኩሯል። ናት ኦን ዩር ዲግሪ ኦር ኦን ዩር ማስተርስ። እና ፕሊዝ ልጆቻችንን በተስቱ ዘ ሲምፕል ድራይቪንግ ላይሰንስ እንዲያወጡ እናርጋቸው። ኢንተርናሽናል ድራይቪንግ ላይሰንስ ይዛችሁ መምጣትና እዚህ ፍሮም ደ ስክራች ለድራይቪንግ ላይሰንስ መስራት በጣም የተለያዩ ነገሮች ናቸው። ኢንተርናሽናል ድራይቪንግ ላይሰንስ ይዛችሁ ስትመጡ በጣም ቀላል ነው የሚሆነው እዚህ ማለት ነው። ድራይቪንግ ላይሰንስ መኖር እንደው ስራ ባታገኙ እንኳን ሳይድ ሀስል እንዲኖራችሁ ያደርጋል። ኡበር አለ፣ ዶርዳሽ አለ። እየተማራችሁ ሳይድ ቢዝነስ ኦር እንደው መቋቋሚያ እንኳን እንዲኖራችሁ የሚያደርግ ነገር ነው። እና ብዙ ስራዎች ላይ ስፔሻሊ አሁን ጥሩ ስራዎች ላይ ድራይቪንግ ላይሰንስን እንደ ትልቅ ሪኳየርመንት ነው እዚህ የሚያስቀምጡት። ዱ ዩ ሃቭ አ ሪላያብል ሚንስ ኦፍ ትራንስፖርቴሽን እንደዚህ ይሏችኋል። ዱ ዩ ሃቭ አ ድራይቪንግ ላይሰንስ እና ያን ስለሌላችሁ ብቻ ሚስ የምታደርጓቸው ስራዎች ይኖራሉ እዚህ ሀገር ላይ። ፕሊዝ እሱ ላይ እንስራ፣ ልጆቻችንን እናሰራ፣ ጥሩ ስኪሎችን ዲቨሎፕ እናድርግ። ሌላው ነገር አይቲ አሁን ብዙ ስራዎች ወደ አይቲ ሽፍት እያደረጉ ነው አይደለም። ምን ሰራው ያው ኢንፎርሜሽን ቴክኖሎጂን በዳሰሰ መልኩ ነው። እና ሲምፕል ማይክሮሶፍት 365 ኦር በፊቱ ማይክሮሶፍት ኦፊስ ሱቶችን ማስተማር፣ ይሄ ፓወርፖይንት፣ ኤክሴል፣ ወርድ ላይ ልጆቹ ምን ያህል እውቀት አላቸው እሱ ላይ በተጓዳኝ ትሬኒንግ እንስጣቸው። የትንንሽ ትሬኒንግ ኮርሶችን ቢወስዱ። ምክንያቱም ስራ ስትቀጠሩ እዚህ
ምን አዲሽናል ሰርቲፊኬት አላችሁ ይላሉና እነዛ ላይ ሰርተን ብንመጣ ሞር ሰክሰስፉል እንሆናለን።